የምዕራብ ጎጃም ዞን አርሶ አደሮች የቀረበላቸውን የአፈር ማዳበሪያ በወቅቱ እየወሰዱ ነው። በዞኑ በምርት ዘመኑ ከ1.1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማሰራጨት እየተሰራ ሲሆን እስካሁን ከ60 በመቶ በላይ የሚሆነው ግብዓት ለአርሶ አደሮች እየተሰራጨ ስለመሆኑም ተገልጿል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን ዘገባ አድርሶናል። በምዕራብ ጎጃም ዞን በተለያዩ ወረዳዎች የሚገኙ አርሶ አደሮች በዘንድሮ የመኸር ወቅት የተሻለ ምርት ለማምረት አስፈላጊውን ዝግጅት እያደረጉ መሆናቸውን ተናግረዋል። ከነዚህ ዝግጅቶች መካከልም የእርሻ ማሳቸውን ቀድሞ ማዘጋጀት ተጠቃሽ ነው። ማሳችን እያዘጋጀን ነው፣ እያጸዳን ነው፣ አጽድተናል። አሁን እንግዲህ ለዘር ነው እንግዲህ ዝግጁነታችን እንጂ አጽድተን ጨርሰናል፣ አርሰናል። አሳ 3 ጊዜ 4 ጊዜ አለስልሰናል፣ አርሰናል። አሁን እንግዲህ በሚቀጥለው ያው ዘርና ማዳበሪያ ተቀረበ መዝራት ነው። አርሰን ያው ግባቱም አሁን ዝናቡ የሚጣለ አዘጋጅተንኛውን በቆሎን በወቅቱ እንጥላለን ከእግዚአብሔር ጋር አርሶ አደሩ ወቅቱ በቆሎን በወቅቱ በቆሎ ይጥላል። ቀጥሎ ደግሞ እንደየእንትናችን እንደየሰብሉ ሁኔታ አዘጋጅተን እንጠቀማለን። እነዚህ አርሶ አደሮች በአሁኑ ወቅትም የቀረበላቸውን የአፈር ማዳበሪያ በወቅቱ እየወሰዱ ሲሆን የግብዓት አቅርቦቱም ከበፊቱ በተሻለ መልኩ መቅረቡን ተናግረዋል። አቅርቦቱ አሁን ለጊዜው 3 ኩንታል ተፈቅዶልናል። ከዚያም በኋላም እየታየ ይቀጥላል ተብሏል እና በዚህ አቅርቦት ተሄደ ግብዓቱ ወይም አቅርቦቱ ደህና ነው እያልን ነው የምንወስደው እኛ። አርሶ አደሮች በምርት ዘመኑም ግብዓትም እንዲሁም ሌሎች ምርትና ምርታማነትን የሚያሳድጉ ተግባራትን በአግባቡ በመጠቀም የተሻለ ምርት ለማምረት በቁርጠኝነት እየሰሩ እንደሚገኙም አስተያየታቸውን ሰጥተዋል። የአፈር ማዳበሪያ በወቅቱ መድረሱ የዘር ስራቸውን በጊዜው እንዲጀምሩና የተሻለ ምርት እንዲያገኙ እንደሚያስችላቸውም ተናግረዋል። ዘንድሮ ራሱ እኔ 20 ኩንታል ነው ያወጣው በቆሎ 20 ኩንታል። ዘንድሮ ደግሞ ወበር እንደሄድ 21 አውጥቼ ደግሞ ዘንድሮ 30 40 በቃ ውጤታማ ለመሆን ነው የፍላጎቴ። አሁን ምርት ከምርታማነት ለመጨመር ነው ፍላጎቴ። ከአንድ ሄክታር ሌላ ነው የምናወጣ እስከ 40 ምናምን ኩንታል ይወጣል በቆሎ። በዞኑ በዚህ ዓመት በተሻለ መልኩ ግብዓት በወቅቱ ለአርሶ አደሩ ለማቅረብ ስራዎች በቅንጅት እየተሰሩ ነው ያሉት የምዕራብ ጎጃም ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ አግማስ ያንተነ በምርት ዘመኑ ከ1.1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማሰራጨት ታቅዶ እየተሰራ ነው ብለዋል። ከ60 በመቶ በላይ የሚሆነው ግብዓት ለአርሶ አደሮች እየተሰራጨ እንደሚገኝም ገልጸዋል። አሁን ላይ ካለን 308,000 ሄክታር አጠቃላይ በሚታረሰው በሰብል ከሚሸፈነው በሰብልና በሆርቲካልቸር ከሚሸፈነው 266,800 ሄክታሩ በሰብል ወይም በዚህ በብዕር ሰብል በምንለው ማለት ነው የሚሸፈን ስለሆነ እሱ ላይ ምን ያክል ግብዓት ያስፈልገናል ብለን አቅደን እየሰራን እንገኛለን ማለት ነው። በዚህ ዓመት እናሰራጫለን ብለን የያዝነው ዳፕና ዩሪያ ወደ 1,160,823 ነው። ይሄ ኒርሊ ወደ 60% በመጓጓዝ ላይ ሂደት ላይ ያለ ማለት ነው። እየተጓጓዘ ነው ያለ ብዙ የሚቸግረን ነገር አይሆንም ማለት ነው። የግብዓት ስርጭቱን ፍትሐዊነት ለማረጋገጥም በተመረጡ ወረዳዎች ስርጭቱን በቴክኖሎጂ የማስደገፍ ስራዎችም መሰራታቸው ተገልጿል። ቀሪውን የአፈር ማዳበሪያ በወቅቱ በማቅረብ ለአርሶ አደሮች ተደራሽ ለማድረግም በትኩረት እየተሰራ ነው ተብሏል።